ብሔራዊ ባንክ ባልተመለሰ የውጭ ምንዛሬ ለላኪዎች የመጨረሻ ማስጠንቀቂያ መስጠቱ ተሰምቷል። የኢትዮጵያ ብሔራዊ ባንክ ከሸቀጦች ንግድ የተገኘውን የውጭ ምንዛሬ ገቢ ወደ ሀገር ቤት በአግባቡ ላልመለሱ ላኪዎች ላይ የመጨረሻ ማስጠንቀቂያ መስጠቱን አሳውቋል። ይህ ማስጠንቀቂያ የተሰጠው ከባድ የሆነ የውጭ ምንዛሬ እጥረት፣ የምንዛሬ ተመን መዋዠቅና ላኪዎች ካድ የተሰኘውን የክፍያ ስርዓት አላግባብ በመጠቀም ገንዘብን ከሀገር ለማስወጣት እየሞከሩ ነው በሚል ስጋት ነው። የባንኩ ገዢ አቶ ኢዮብ ተካልኝ ባለፈው ሳምንት ከቡና ሰሊጥና ጥራጥሬ ዘርፍ ላኪዎች ጋር ባደረጉት ውይይት የውጭ ምንዛሬ ወደ ሀገር ውስጥ የመመለስ ሂደት ላይ ያሉ ችግሮችን አንስተው ነበርም። ብሔራዊ ባንኩ ሕጉን ማስፈጸም ከመጀመሩ በፊት ገንቢ በሆነ መንገድ ከመነጋገር ቅድሚያ እንደሚሰጥ ቢገልጽም ተጠያቂነት ለማስፈጸምና የሀገሪቱን የውጭ ምንዛሬ ክምችት ለመጠበቅ የቁጥጥር ስርዓቱን እንደሚያጠናክር አሳስቧል። ካፒታል ያነጋግራቸው የንግድ ባለሙያዎች እንዳሉት ችግሩ በብዙ አቅጣጫዎች እየተባባሰ ነው። በዋናነት ደህንነቱ ያልተጠበቀው የካድ የክፍያ ስርዓት ከደህንነቱ የተሻለው የብድር ማስተማመኛ ሰነድ ይልቅ ጥቅም ላይ መዋሉ ገበያውን እያዛባው ነው። አዲስም ሆነ የቆዩ ላኪዎች የካድ ማዕቀፍን በመጠቀም ገንዘብን በህገወጥ መንገድ ወደ ውጭ እያዘዋወሩ ሲሆን ይህም በሀገር ውስጥ የጸጥታ ስጋትና ያልተከፈሉ ብድሮች ለማምለጥ ካለ ፍላጎት ጋር የተያያዘ እንደሆነ ተጠቁሟል። በተጨማሪም በቅርብ የወጣውና ዝቅተኛውን 2.5 በመቶ የገቢ ግብር የሚጥለው ህግ የትርፍ ዕዳግን በመቀነሱም በርካታ ላኪዎች ገቢያቸውን በውጭ ሀገራት መደበቅ እንዲመርጡ አድርጓል። የብሔራዊ ባንክ አሁን ባልተመለሰ የውጭ ምንዛሬ ላይ በአጭር ጊዜ ውስጥ ገንዘቡን እንዲያስተላልፉ የመጨረሻ ማስጠንቀቂያ ቢሰጥም ትክክለኛው የጊዜ ገደብ ግን ይፋ አላደረገም። በተደጋጋሚ የክፍያ ለመፈጸም በመኖሩ ምክንያት መንግስት ከግንቦት 24 ጀምሮ ወደ ሶማሊያና ሱዳን እንዲሁም ከ7 ወራት ገደማ በፊት ደግሞ ወደ ግብጽ የሚደረገው የውጭ ንግድ በካድ መፍቀዱን ትቶ በብድር ማስተማመኛ ሰነድ ወይ ደግሞ ቅድሚያ ክፍያ ስርዓቶች ብቻ እንዲፈጸም ወስኗል።